ሱቅ ስትሉ ለነበራችሁ ደንበኞች ከዚህ በፊት ላመለጣችሁ እዛው ፒያሳ ላይ ጥሩ ድል ይዤላችሁ መጥቻለሁ። ተከተሉ። ሰላም አቤል እንደምን አለ? እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው? እንደምን አለ? እግዚአብሔር ይመስገን። እስቲ ስለ ሳይቱ ምን እንደሚመስል ንገረኝ። እሺ ያኔት፣ ያው ዛሬ መጣሹ በማል ፒያሳ እያስገነባን የምንገኘው 4000 ካሬ ላይ ያረፈ የንግድ ማዕከል ነው። እንደምታዩ ሀገር ፍቅር ቲያትር በዚህ ጋር፣ አድዋ 00 ሙዚየም ደግሞ በዚህ ጋር የሚያዋስኑት ትልቅ ግዙፍ የሆነ የንግድ ማዕከል በማል ፒያሳ የሚገኘው ይሄ የንግድ ማዕከል 4000 ካሬ ላይ ያረፈ ነው። G+5 የሆነ የንግድ ማዕከል ነው የምናገኘው። ከዛም በተጨማሪ 2 ቤዝመንት የመኪና ፓርኪንግ እዚሁ የንግድ ማዕከል ውስጥ ይገኛል ማለት ነው። በተጨማሪም ያው የመኪና የት ላቁም ብሎ እንዳያሳስቦት ደግሞ በቅርብ ርቀት መንግስት 5000 ካሬ ላይ እያስገነባ ያለው የመኪና ማቆሚያ ወይ ፓርኪንግ ኤሪያ አለ ማለት ነው። ስለዚህ የመኪና ማቆሚያ ጥያቄ እዚህ ጋር ይመለስልናል ማለት ነው። በተጨማሪም ያው ስለ ግንባታው አንዳንድ ነገር ስልሽ ይህ ግንባታ በቀን 24 ሰዓት በሳምንት 7 ቀን እየገነባን ያለነው ነው። በአንድ አመት ከ6 ወር ጥንቅቅ አድርገን ለደንበኛ የምናስረክበው ሳይታችን ነው ይሄ። ከዛም በተጨማሪ G+5 የሆነ ላዩ ላይ ደግሞ ቴራሱ ላይ ሬስቶራንትና ካፌ የሚገኝ ነው። ይሄም ያው ሰው የተገበያየ ዘና ሪላክስ የሚልበት ቦታ ያገኛል፣ አረፍ የሚልበት ቦታ ያገኛል ማለት ነው። ሌላ ደግሞ ስላከፋፈሉ አንዳንድ ነገር ልበልሽ ብዬ ነው። ስላከፋፈሉ 900 ሺህ ብር ቅድመ ክፍያ ነው እየተቀበልን የምንገኘው። ስለዛ ያው አማካኙን ኢትዮጵያ ሕዝብ ያማከለ ክፍያ ነው እየተቀበልን ያለነው። በዚህ ሰዓት በ3.9 ሚሊዮን ብር አጠቃላይ ክፍያ ሱቆትን 20 ካሬ ጥንቅቅ ያለ ይረከባሉ ማለት ነው። ይሄ ያው የመጨረሻ የንግድ ሱቃችን ነው ሽያጭ ላይ ወጣ ነው። ከዚህ በፊት ማሙር ላይ ላመለጣቸው ደንበኞቻችን ጥሩ ዜናን ይዤ የመጣሁት ውሱን ሱቆች ነው የቀሩን። ስለዚህ ያው ቶሎ ኮንታክት ያርኩላለሁ። እኔ በጣም አመሰግናለሁ ኢንጂነር አቤል ስለመጣን እናመሰግናለን። እሺ እንግዲህ እንደሰማችሁት ከኢንጂነር አቤል ጋር የነበረኝ ቆይታ በጣም ቆንጆ ነበር። አቤልን እንደሰማችሁት ውስን ሱቅ ስለቀሩ ለበለጠ መረጃ ታች ባለው ስልክ ቁጥር እየደወላችሁ መመዝገብ ትችላላችሁ። ሰናይ ቆይታ።